ትሰማኛለህ? ሁለተኛ ቤት ያጠገብ ብትደርስ እገልሃለሁ። ገባሽ ነገር አለ እኮ አንዴ ላስረዳሽ። ምንድነው የምታስረዳኝ? የዛኔ እርጉዞኝ ጥላኝ መሄድህን ነው የምታስረዳኝ? ምንሽ ነው የተፈጠረ ነገር አለ እንዴ? አይ የለም ማለት ብዙ ታውቂዋለሽ ነው። ቅድም ቤት ምን ሆነ የነገረችው? እኔ እንጃ ምን እንደሆነች እኔም አልገባኝም። ግን በሰላም ይመስልሻል ስልሽ ቅድም እኮ በጣም እየተያዩ ነበር ሁለቱም ማለት ነው። አዎ የሚታወቅ ይመስለኛል። አስተያየታቸው እንደዛ ነው የሚመስለው። ያው አዲስ የተፈጠረ ነገር ካለ እንድታሳውቂኝ እፈልጋለሁ። እሺ በቃ። ወይኔ ጉዴ! ቆይ ለምንድን ነው ያለበት ኮሌጅ የመጣው? የሆነ ነገርም አለ። ቆይ ምን ፈልገህ ነው የመጣው? ምን አድርጊ ነው የምትለኝ? ያልገባሽ ነገር አለ እኮ አንዴ ላስረዳሽ። ምንድነው የምታስረዳኝ? የዛኔ እርጉዞኝ ጥላኝ መሄድህን ነው የምታስረዳኝ? እኮ እንደዚህ ያደረኩበት ምክንያት አንዴ ልንገርሽ፣ አዳምጪኛ። ምንም ላዳምጥ አልችልም። እሺ ቆይ ለምን አጣጥልታለን? ቆይ እንዴት ነው የሚያደርገው? እንዴ ተገናኝታችሁ ነበር እንዴ? አዎ። ከዛ አልተበጣጠሰችብኝም ማለት ምን አለች? ዳዳምት አልፈለገም ምናምን ነገር የራስ ጉዳይ ምናምን ብላ ትታኛል ሄደች። እና ዝም አልታት እና በጉልበት ይዤ አላውራት። አይ ማውራትማ ነበረብህ። ለምን ዝም ትላለህ? በጉልበት ላውራት ሞክርማ እዛ ውጭ ያገኛት ነበር። ግን እሷን ደግሞ እኔ በተረጋጋ መንፈስ ለማናገር ስለምፈልግ ነው እዛ ኮሌጅ ቀይሬ እዚህ የመጣሁት። እኔ የሆነ ሴት አባመቻችላችሁና ቁጭ ብላችሁ ታወራላችሁ። ፒስ በቃሽ መጥቻው ማንተሽ አንቺ ምንድን ነው የምትይው? አዲስ ከመጣሁ ጋር ምን ስታወሪ ነው? ደግሞ ምን ሳረጋየሽ? ኡፍ ሜላት ብታሽኝ እንደሞክሪ በቃ ይጭሻለሁ። በቃ ከነቃሽ ምን ይደረጋል? ያው ላልፍሰ እጄን ያዘኝ። ያው ተመችቼው አይደል? ምን ይደረጋል እንግዲህ ቆንጆ መሆን እንደዚህ ነው። ስሚ ነገር እየሸተተኝ ከዚህ ልጅ ጋር የሆነ ነገር ግንኙነት ይኖራችሁና እመኝ እንተላለቃለን። ያስፈራራሽና ማስፈራራት አይደለም እመኝ አድርጌ ሳይንሻ የማንን ደገምቱ ቢሶልት ናት። ጅሮሽ ነው ቤት በሰላም ነው? ግን ምንም አልሆንኩም እባክሽ፣ ትንሽ ስለደበረኝ። ኧረ እባክሽ ጓደኛሽ እኮ ነኝ። ስሜትሽን በደንብ ነው የማውቀው። የሆነ ነገርማ ሆነሻል። ኧረ እኔ ምንም አልሆንኩም። ልጁ ነው ማለት እንዴት? የትኛው ልጅ? ማን? የትኛው ልጅ? አሃ አሁን ገባኝ። ከሱ ጋር ያለሽን ግንኙነት እንዳለ ትነግሪኛለሽ። በቃ የትጃራይስ ምን? እንዴት? ምን መሰለሽ ካዲ ስኖ ማለኝ አስረግዘሽ የካደሽ በቃ እኔ ጓደኛሽ ነኝ። አይሽ እኔ ደክሞስ
ምን ሆነሽ ነው ግን? ምንም አልኩም ዳኒ። ከቅድም ጀምሮ እኮ ልክ አይደለሽም። ቅድምም ክላስም ስትታዩ ከዛኛው ልጅ ጋርም አላማርሽኝ ማለት የምልጅ የትኛው ልጅ አናላቀው ምን ትርበሻባችሁ እንዴ? ይሄ ቅድም አዲስ የመጣው ልጅ ነው። ደሞ አትደናገጭ፣ በስነ ስርዓት መልሽልኝ። እባክህ በቃ ዳኒ አታስጨንቀኝ፣ ተተይኝ። ምን ማለት ነው? እኔ እንኳን አፈቅርሻለሁ። እንዴት ነው በዚህ ሁኔታ ጥይሽ መሄደው? ምን መሰለህ እየተጨነቅክ እንደሆነ እኮ ይገባኛል፣ ግን ምን መሰለህ እኔ ብቻዬን ነው የምፈልገው ለዛ ነው። እሺ በቃ እኔ ልሄድ እኮ ነው ፍላጎትሽ ነው የአንቺ ፍላጎት ነው። ዳኒ ና እንዴ ዳኒ፣ ትልቅ ነገር ተፈጥሯል። ምን ተፈጠረ? ቤቲ እንደዚህ የምትጨናነቅበትን ነገር እነግርሃለሁ፣ ግን ለማንም እንዳትናገር። የምርሽን ነው? አረ ችግር የለውም፣ ለማንም አልናገርም። ቤቲ እንደዚህ የሆነችው በአዲሱ ልጅ ምክንያት ነው። ድሮም ማወቅው ነበር። ይኸውልህ ቤቲ ልጅ አላት። ምን? እየቀለድሽ አይደለማ? ስለምን ቀልድ ነው የምታወራው? ቤቲ ልጅ አላት፣ የልጁም አባት እሱ ነው። ወይኔ እናንተ ሰዎች፣ ቆይ እንዴት እስከ ዛሬ ሳትነግሪኝ? የሰው ሚስጥር ለማንም እንደማንናገር ታውቃለህ። አሁን እሺ እሱን ተይው። ቆይ ምን አድርጊ ነው የሚላት? ቆይ ይቅርታ አድርጊልኝ፣ አብረን እንሁን እያላል። ይሄማ በጭራሽ ማይሆን ነገር ነው። ፍቅሬስ? ቆይ ተረጋጋ ዳኒ፣ በቁጣ የሚሆን ነገር የለም። እንዴት ነው ቆይ የምረጋጋው? ይሄ ትቷት ሄደ ሰው ድጋሚ አብረን እንሁን ሲላት ጸጥም ሊመስልሻል? አሁን ምን ማድረግ እንዳለብን ብንመካከር ይሻላል። እሺ ምን እናርግሽ? ምን መሰለህ የነዱ ጓደኛ ብሎሽ ነው። አይ ምን ቆይ ያስታውቅብኛል እንዴ? ቀላል ያስታውቅብሻል። ምን ተፈጥሮ ነው? ቆይ ለምን ከአዲስ ልጅ ጋር እንድትመራ? ምን እሺ የልጅ አባት እኮ ወይኔ ታደለሽ ማለት የምታደለም ታው ይልሽን እኮ ባላገኘሽው። ኧረ እባክሽ እንደዛ ረጡኝ ክዱን ከሄደ በኋላ አሁን ባገኘው ምን ለውጥ ያመጣል? ቢሆን ፈጣሪ ከዚህ ኮሌጅ ያስገባው ያንቺን ደስታ ያንተን ሳቅ ሊመልስልሽ ይሆናል። እኔ እንጃ አላውቅም። እዚህ ኮሌጅ ገባ ማለት እኮ ሰው ፍቅራችሁን እንደድሮ ሊጀምሩ ይችላል። ናግባ ብታወሪ ፍቃደኛ ስለሆንሽ በጣም አመሰግናለሁ። እሺ ልስማ። ምንድን ነው እሱ የምታወራው? ይኸውልሽ ቤቲ፣ በሰዓቱ እርጉዝ መሆንሽን ስነግሪኝ በጣም ነበር ደስ ያለኝ። ግን ደግሞ እንዴት እንደሆነ ባላውቅም ቤተሰቤም ነገር ሰማሁ እና ደግሞ በጭራሽ ነገር አይሆንም ብሎ ወደ ሌላ ከተማ ላኩ እንጂ እኔ ባንቺን ጨክል ልብ ያለኝ ይመስልሻል? ደግሞ ስኛጭ ትችሽ ምን ይመስልሻል? የላከውስ ደብዳቤ ከነዲ ቃልሽ መኖር ትችያለሽ ብለህ የጻፍክልኝስ ደብዳቤ እሱማ እኮ ቤተሰብ ነው የላከው። በጭራሽ እንደዚህ አይነት ነገር እንደማላደርግ ታውቂያለሽ። እሺ ለምን እመኚ ቤቲ፣ ደግሞ ማማዬን እስከማያት በጣም ቸኩያለሁ። ምን ሴት መሆኗን በምን ነው? ምን ሰዎች እኮ ሲያወሩ ሰምቼ። እሺ በቃ አሰብ የሆነ ታረቀን ማለት ነው። ሶስ አገኙሽ። አንዴ ልጄን ላገኛት እንጂ እንዴት አድርጌ ይዣት እንደምሄድ ምን አለች? አቤት አሳምኛታለሁ። እንዴ የምር ምን ብላ አሳመንካት? ቤተሰብ ነው ምናምን ብዬ ማማዬን አፍቃኛለች ምናምን ብዬ አሳመንኳት። እቺ ከሃዲ ይመችህ። እና መቼ ነው ገንዘብ የምታስገባው? ችግር የለውም በቃ ማታ ቴክስት አድርግልኝ አካውንትሽ እኔ ያስገባልሻለሁ። በቃ ስፈኝ ላይ ባንብኝ ያጠገቦት። እሺ ይቻላል።
ያወራሽው እንዳለ ሰምቻለሁ። አንቺ ካዲ እንዴ ምንድነው? ለምሻል ስለምታወሪው ታወሪው? አንቺ ግን ምን አይነት ሰው ነሽ? እንዴ ጓደኛሽን አሳልፈሽ ትሰጫለሽ? ስለምታወሪው ነገር እኔ አንቺ አስመሳይ ተነክቶብሻል። ከአዲሱ ልጅ ጋር ምን ስታወሪ ነው ያየሽ? ምን ታወራ ሰማሽ? ስለ ገንዘብ ስታወሩ ልጇን ሊነጥቃት ምን አይነት ካዲ ነሽ ግን? ሰምኛለሽ? ይሄን ነገር ከአንድ ሰው አብስማውና እገልሻለሁ። ጭራሽ ካንቺ ሰው ማስፈራራት ጀመርሽ? ማስፈራራት ብቻ አይደለም አድርጌው አሳይሻለሁ። ስትመጪኝ ዝም ያልኩሽ ደግሞ አውቄ እሱን እናያለን። አሰብሽው እንዴ? ማለት ቅድም ያወራንበት ነው። አሰብኩበት ማማንም ስለተሰ አመሰግናለሁ። አሁን ጥሩ እርምጃ ላይ ነኝ። አንዴ ልጄን ላግኛት እንጂ እንዴት አድርጌ ያበጠ ልብሽን እንደማስተነፍስ አውቃለሁ። አንተ ያማል እንዴ? ምን አድርገህ ነው የምትለኝ? ትሰማኛለህ? ሁለተኛ ቤት ያጠገብ ብትደርስ እገልሃለሁ። ደግሞ የፈለገ የልጅቷ አባት ብትሆን አይመለከተኝም። ከሷ ራስ ውረድ ብያለሁ፣ ውረድ። ካወዲያ መጥቼ ማስጠንቀቂያ አልሰጥም። ሁለተኛ ማለት ምን ሆነ ነው? ትሰሚኛለሽ? ይሄ ጎረምሳሽን የምታስቆሚ ካልሆነ አጠፋልሻለሁ። እሺ? ማለት ስለምን ጎረምሳ ነው የምታወራው? እንደማታውቂ አታስመስል። አውቀሽ ነው ሲጀመር ያስመታሽ። አቤት፣ ስለምታወራው ነገር እኔ ምንም አላውቅም። ለማንኛውም ይሄ ዳኒ የሚባለው ልጅ ብታስጠነቅቂው ይሻልሽ። ከኔ ጋር መጣላት ማለት መጨረሻው አይሆንም። እሺ? ቆይ እንጂ ጠብቀኝ። ምን ሆነሽ ነው ቤቲ? ምንድነው እያደረክ ያለው? እንዴ ምን አደረኩኝ? አቤልን ሄደ። ለምንድን ነው የመጣው? ልጠብቅሽ ስላሰብኩ ነዋ። እንዴት ነው የምትጠብቀኝ? እባክህ ትሰሚኛለሽ? አቤል የቀረበሽ ልጅሽን ለመውሰድ ነው እንጂ የእውነት ወዶሽ እንዳይመስልሽ። እሱን በምን አወቅ? እንዲሁም ሲጀመር ሳይው ራሷን አማሪ በቃ ያምሻል። እኔ ስለማፈቅርሽ እኮ እንደዚህ ይሆንካል። የአንተ ፍቅር ገደል ይግባሽ። ልጅ አባት አይበልጥብኝም። እሺ ምን ሆነሽ ነው? ችግር አለ እንዴ? የተደናገርሽ ነው ሲያዩሽ። ምንም አልሆንኩም እባክሽ። እያየሁሽ ምንም ባትሆኚ እንደዚህ ትሆኛለሽ። በፊትሽ እንኳን ካልታለ እባክሽ። ዳኒ እኮ ነው የሚያናድደኝ። አፍቃሪሽ ማለት ነው። ሁለተኛ ይሄን ቃል ብትደግም ከኔ ጋር እሺ የምትጣይ ነው። ኦሆ አንቺ ተናደሻል። ለመሆኑ ምን ሆነሽ ነው? ይሄ ነው አቤል የመጣው ልጅ ሊነጥቅሽ ነው አይወድሽም ምናምን የሚለው። በነገራችን ላይ እኔም ስፈልግሽ ነበር። ይሄንን ነገር ነው ማለት አልገባኝም። ምን እያደረክ ነው? ምን አደረኩኝ? ያደረከውን በደንብ አድርገህ ታውቃለህ።
ምንም ማውቀው ነገር የለም። የምታውቂ ከሆነ ንገሪኝ። አንተ ምን አይነቱ ደፋር ብትሆን ነው ሁሉ ዓመት ያሳደግኳት ልጅ ልትወስድ ያሰብከው? ምን ሰለምን ልጅ መውሰድ ነው የምታወሪው? የሰማሽው ነገር ሁሉ ውሸት ነው። ኧረ እባክህ ውሸት ነው። አዎ እውነት ላስረዳሽ። ትሰማኛለህ? ተነጥቶብሃል። ልጄን ያላባት ራሱ ያሳድጋታለሁ። እሺ ቆይ ምን ማለት ነው? ማን ይነገረሽ? ማንም ይንገረኝ አያገባም። ብቻ ግን አውቄብሃለሁ። እሺ ቆይ ላስረዳ። ባክህ ልቀቀኝ። ይዛ ያሰብከው ሁላ ተነጥቶብሃል። እሺ ዳግመኛ አጠገቤ ድርሽ እንዳትል። ያቺ ሴት ከመራ ብቻ